ሰላም ውድና የተከበራችሁ የኡሙ ይስራ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ በወሳኝ ቪዲዮ መጥቻለሁ። እሱ ምንድነው አንዳንዴ የዩቲዩብ ሰብስክራይብ መጠናችን ወይንም የዩቲዩብ ተከታታዮችን ቁጥር የመቀነስ ሂደት ይታያልና ይሄ ነገር የሚያሳስባችሁ ሰዎች ደግሞ ለምንድነው የሚቀንሰው የሚለውን ነገር እናያለንና እነዚህ ምክንያቶች አራት ምክንያቶች አላቸው። የዩቲዩብ የሰብስክራይብ ቁጥራችን የሚቀንስበት አራት ምክንያቶች አሉ። እሱም ምንድነው? የመጀመሪያው የሚባለው ተመልካቹ ራሱ አንሰብስክራይብ ሲያደርግ ነው። መጀመሪያ ሰብስክራይብ ያደረገው ሰው አንሰብስክራይብ ሲያደርግ የሰብስክራይብ መጠናችን ወይም ደግሞ ቁጥራችን ሊቀንስ ይችላል ማለት ነው። ሁለተኛው ደግሞ ዩቲዩብ የውሸት አካውንት ሲያስወግድ እንደዚህ ቦቶች ወይም ደግሞ የማይሰሩ አካውንቶች ዩቲዩብ በየጊዜው ይሰርዛልና በዚህ ምክንያት ሊቀንስ ይችላል ማለት ነው። ሶስተኛው ደግሞ የዩቲዩብ ማስተካከያ ወይም ኦዲት ዩቲዩብ ቁጥራችን እንደገና ሲያጣራ ጊዜው የሚያጣራበት ጊዜ ዩቲዩባችን ቁጥር ሊቀንስ ይችላል ማለት ነው። ይሄ የዩቲዩብ ኦዲት ወይም ደግሞ ማስተካከያ የሚባለው የዩቲዩብ እናንተ እየቀጣችሁ ሳይሆን ትክክለኛ የሆነ እይታ እንድታገኙ የሚያደርግ ነው ዩቲዩብ ራሱ ማለት ነው። ያ ማለት ምንድነው? የቻናሉ መረጃ ሰብስክራይብ እና ቪው ሌሎች ቁጥሮች እና ትክክለኛ መሆናቸው የሚያረጋግጥ ነው የዩቲዩብ ኦዲት የሚባለው ማለት ነው። ወይም ደግሞ ዩቲዩብ ማስተካከያ የሚባለው ዩቲዩብ የቻናላችን መረጃዎች ሰብስክራይብ ቪው እና ሌሎች ቁጥሮች ትክክለኛ መሆናቸውን የሚያረጋግጥ ነው። በዚህ ጊዜ ምን ያደርጋል? ዩቲዩባችን የውሸት ወይም ደግሞ ፌክ አካውንቶችን ያስወግዳል። ትክክለኛ ያልሆነ ቁጥርን ያስተካክላል። ለምሳሌ 100 ሰብስክራይብ ካለው አንድ ሰው 100 ሰብስክራይብ ካሉት ከነሱ ውስጥ ደግሞ 5ቱ የውሸት ወይም ደግሞ የማይሰሩ አካውንቶች ከሆኑ ኦዲት ከተደረገ በኋላ ስንት ይሆናል? የሰብስክራይብ ቁጥሩ 95 ወደ 95 ሊወርድ ይችላል ማለት ነው። ይህ ደግሞ የቅጣት አይደለም ማለት ዩቲዩቡ እየቀጣችሁ ሳይሆን ዩቲዩቡ ትክክለኛ ቁጥር እንዲታይ የሚያደርገው መደበኛ ሂደት ነው እንጂ እንደ ቅጣት ሊታይ አይችልም ማለት ነው። ሌላኛው ደግሞ አራተኛው አካውንቱ ሲዘጋ ወይም ደግሞ ሲሰረዝ አንድ የሰብስክራይብ አካውንት ከተዘጋ በኋላ ቁጥሩ ሊቀንስ ይችላል ማለት ነውና በእነዚህ አራት ምክንያቶች የዩቲዩባችን ሰብስክራይብ ቁጥራችን ሊቀንስ ይችላል። እና የዩቲዩባችን ሰብስክራይብ ደግሞ እንዲጨምር ከሚያደርጉ ነገሮች አንደኛው በመደበኛነት ቪዲዮ መልቀቅ ነው። ከላይ የለቀቁት ቪዲዮ አለና እሱን ገብታችሁ ማየት ትችላላችሁ። ሌላኛው ደግሞ ጥራት ያለውን ይዘት ማቅረብ ጥራት በቃ ቢያንስ ዩቲዩብ በምንሰራበት ጊዜ የድምጻችን በጣም ጥርት ብሎ መግባት አለበት። የቪዲዮ ጥራት እንኳን ባይኖረው ድምጻችን ጥርት ብሎ ሊገባ ይገባልና እና ቪዲዮችን ሰብስክራይብ እንዲያደርጉ ለሰዎች መናገር ማራኪ ታምኔሎችን እና ታይትሎችን በመጠቀም ያው የዩቲዩባችን ሰብስክራይብ መጠን እንዲጨምር ያደርጋል እላለሁኝ። ስለዚህ በሌላ ጠቃሚ ቪዲዮ እስከመጣ ድረስ የዩቲዩባችንን ሰብስክራይብ፣ ላይክ፣ ኮሜንት በማድረግ ከጎናችን እንድትሆኑ ያልከወዲሁ አሳስባለሁኝ። አስተያየትም ከውስጥ መስመርም ጻፉልኝ። እናመሰግናለን። ሰላም ቆዩ።